የዓለማችን አስደንጋጩ ጦርነት። ብዙ ስለ ጦርነት ሰምታችሁ ወይም ደግሞ አይታችሁ ይሆናል። ይሄኛው ጦርነት ግን በዓለም ላይ ታይቶም ተሰምቶም አያውቅም። ምክንያቱም ይህ ጦርነት ልብ ወለድ ፍጡራኖችን ያካተተ ስለሚመስል። ለዚህም ነው ይህ ጦርነት የሙታኖች ሰዎች ጥቃት ወይም ደግሞ የዞምቢዎች ጦርነት እየተባለ ስያሜ የተሰጠው። ስለዚህ ወደ ቪዲዮ ከመግባታችን በፊት እንደሚመቻችሁ ስለማልጠራጠር ላይክ እያረጋችሁና ለዚህም ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እያረጋችሁ እስከ ቪዲዮ ፍጻሜ ድረስ ከኔ ጋር ቆዩ። በኦገስት 6 1915 ላይ ማለትም የመጀመሪያው ዓለም ጦርነት ላይ የጀርመን ጦርና የአሁኗ ራሻ የበፊቷ ደግሞ ሶቪየት ዩኒየን ጦር ለአራተኛ ጊዜ አይን ላይን ይፋጠጣሉ። በጊዜው የዓለማችን ሀያል ሀገር ጀርመን ነበረች። ይሁን እንጂ ራሻ እየጠነከረች በመምጣቷ ለአንዴና ለመጨረሻ ጊዜ ራሻን ጥጓን ለማስያዝ ወደ ጦርነት ይገባሉ። ጀርመኖች በጊዜው የራሻ አካል የነበረችውን ምዕራባዊ ፖላንድ ላይ የተሰራውን ምሽግ የግድ መቆጣጠር እንዳለባቸው ይገነዘባሉ። እሱንም ከተቆጣጠሩ በቀላሉ ጦርነቱ መምራት ያስችላቸዋል። ነገር ግን ጀርመኖች እንዳሰቡት ሁሉም ነገር አልሆነላቸውም። ምሽጉንም ለመቆጣጠር ሶስቴ ሞክረው ተሸንፈው ነበር የተመለሱት። የመጀመሪያው በሴፕቴምበር ወር በ1914 ላይ ተካሄደ ሲሆን ምንም ያህል ጀርመኖች የሰው ብዛት ቢኖራቸውም ምሽጉን የተቆጣጠሩት ግን ራሻዎች ስለነበሩ በቀላሉ ራሻዎች ይረቷቸዋል። ከ5 ወር በኋላም ጀርመኖች ምሽጉን ለመቆጣጠር ይመጣሉ። አሁንም ቢሆን ግን ለሳምንት ያህል ጊዜ ከተዋጉ በኋላ መሸነፋቸውን በመገንዘብ ያፈገፍጋሉ። ከትንሽ ሳምንታትም በኋላ ጀርመኖች ለሶስተኛ ጊዜ ራሻዎችን ለማጥቃት ይመጣሉ። በዚህኛው ግን ምሽጉን አይቆጣጠሩት እንጂ ራሻዎች ላይ ከባድ ኪሳራን አሳርፈው ነበር ወደ ራሳቸው ምሽግ ያመሩት። ከብዙም ድብደባ የተረፉት የራሻ ወታደሮች ለአራተኛ ጊዜ ጥቃት ከደረሰባቸው እንደሚሸነፉ ስለተረዱ ከ90 በመቶ የሚሆነው ወታደር እንዲያፈገፍግ ያደርጋሉ። የተቀሩት 900 ሰዎች ደግሞ ሰራዊቱ እንዲያፈገፍግ ራሳቸውን መስዋዕት አድርገው ለጀርመኖች ቀጣይ ጥቃት መዘጋጀት ይጀምራሉ። እነዚህም የቀሩ 900 ወታደሮች ያጋጠማቸው ጉድ እስከ ዛሬው ዕለት ድረስ በዓለም ታሪክ ላይ ትልቅ አሻራን አሳርፏል። እሱም መሸነፍ የሰለቻቸው የጀርመን ወታደሮች ቅድም እንደነገርኳችሁ ለአራተኛ ጊዜ ከራሻዎች ጋር ያላቸውን ጦርነት ለአንዴና ለመጨረሻ ጊዜ ለመቋጨት መርዛማ ኬሚካልን ጦርነቱ ላይ ይዘው ይሄዳሉ። በኬሚካሉም እነሱ እንዳይጠቁ የጋዝ ማስካቸውን አድርገው ነበር የሄዱት። ኬሚካሉ ምንድነው ካላችሁኝ መርዛማ ክሎሪን ነበር። ይህም ንጥረ ነገር ከቆዳ ጋር ንክኪ ከፈጠረ ሰውነታችን ደግሞ 90 በመቶ ውሃ ስለሆነ ሲደባለቅ ወደ ሃይድሮክሎሪክ አሲድ በመቀየር ቆዳን ይበጣጥሳል። የጋዙን መጠን ከፍተኛ ከሆነ ሳምባን ቆራርጦ እስከ ማስተፋት ይዳርጋል። ከዚህ አደጋ መትረፍ የሚቻለው ቶሎ ወደ ሐኪም ቤት ሄዶ መታከምና ጉዳቱ ከባድ እንዳይሆን መጸለይ ብቻ ነው። ከሌሊቱ 10 ሰዓት ላይም የጀርመን ወታደሮች ራሳቸውን በጋዝ ማስክ ሸፍነው የራሻ ምሽግ ጋር በመሄድ መርዛማውን ክሎሪን ይለቁታል። በሳይንቲስቶቹም ጥናት መሰረት የተለቀቀው ጋዝ ወደ 12 ኪሎ ሜትር ርቀት ድረስና 12 ኪሎ ሜትር ከፍታ ድረስ ጉዳት ማድረስ ችሏል። በእንቅልፍ ውስጥም የነበሩት ራሻዎች ካሉት ከ900 ሰዎች 800 የሚሆኑት እዛው ስጋቸው እየተቆራረጠ አይናቸውም ደም እያለቀሰና ሳምባቸውን እየተፉ ይሞታሉ። የተቀሩት 100 ወታደሮች ደግሞ ልብስ እየቀደዱ በውሃና በሽንት እያረጠቡ አፍና አፍንጫቸው ላይ በመሸፈን ለመጋደል ጠመንጃቸውን ይዘውታሉ። ይሁን እንጂ እነዚህ ወታደሮች በህይወት ያለ ሰው ከመምሰል ይልቅ ሙታን ቆሙ እየሄደ ነበር የሚመስሉት። ምክንያቱም በአይናቸው ደም እያነቡና በአፋቸው ደግሞ የገዛ ሰውነታቸውን እየተፉና እና ስጋቸውም እየተቆራረጠ ስለነበር ጀርመኖችም የምሽጉን ግንብ ሰብረው እንደገቡ በህይወታቸው አይተው የማያውቁትን አስደንጋጭ ትዕይንት ይመለከታሉ። በጊዜው ጀርመኖች ከ7000 እስከ 8000 የሚገመቱ ወታደሮችን ይዛ ነበር። ራሻዎች ደግሞ ከ60 እስከ 100 የሚገመቱ ወታደሮችን ይዛለች። ነገር ግን ጀርመኖች በሚያዩት ነገር እዛው በድንጋጤ ደርቀው ሳለ ሙታን የሚመስሉት ራሻኖች በተቀራቸው ሳምባ እየጮሁና እየሮጡ ጀርመኖችን ለማጥቃት ይሄዳሉ። በዚህም ጊዜ ጀርመኖች ከአራቱ ክፍለ ጦር 3ቱ ማለትም ከ5000 የሚበልጡ ወታደሮች በድንጋጤ መሳሪያቸውን እየጣሉ እርስ በርስ እየተገፋፉ ወደ መጡበት ይመለሳሉ። የተቀሩት ደግሞ በራሻኖች በተጣሉ ወጥመድ ውስጥ ገብተው ህይወታቸው ያልፋል። ከሌሊቱ 11 ሰዓት ላይም ይሄ ቅዠት የሚመስለው ጦርነት ያበቃል። ከዛ ሁሉ ምስቅልቅል በኋላም በራሻዎች በኩል 11 ወታደሮች ብቻ ተርፈው ምሽጉን ያድኑታል። ከተረፉት ወታደሮች አንደኛው ሲናገር ልክ ጋዙ እንደተለቀቀ የዛፍ ቅጠሎች በአንዴ ወደ ቢጫነት ተቀይረዋል። የመሬቱ ሳሮች ደግሞ ከአረንጓዴነት ወደ ጥቁርነት ተቀይረዋል። ሰማይ ላይ የሚበሩ አዕዋፋትና ምድር ላይ የነበሩት እንስሳዎችም በአንዴ ሞተዋል። በአጠቃላይ ምድር ላይ እንደዚህ አይነት ጦርነት ታይቶ አይታወቅም። ከዚህም ክስተት በኋላ ጎጂ ኬሚካሎችን ጦርነት ላይ ይዞ መጠቀም በጥብቅ ተከልክሏል። በ1939 ማለትም የሁለተኛው ዓለም ጦርነት ጅማሮ አካባቢ ላይ የዩጎዝላቪያ ግዛት ከየትኛውም አይነት ጦርነት ነፃ ለመሆን ከሁሉም የጦር ኃይሎች ገለልተኛ ትሆናለች። ነገር ግን በ1941 ላይ የናዚ ቡድን ያስፈራራቸውና ከነሱ ጋር አንድ ለመሆን ስምምነት ይፈጥራሉ። በዚህም ስምምነት ከሁለት ቀን በኋላ በስምምነቱ ያልተደሰቱት የዩጎዝላቪያ ወታደር መሪዎች መንግስታቸው ላይ መፈንቅለ መንግስት ያካሂዱና አዲስ መንግስትን ይመሰርታሉ። አዲሱም መንግስት የተሰጠው ኃላፊነት ዩጎዝላቪያን ከጦርነቱ ገለልተኛ እንድትሆን ማድረግ ነበር። ይህንንም የሰማው የናዚው መሪ ሂትለር አዲሱ መንግስት ላይ የጦር አዋጅ አወጅና ዩጎዝላቪያን ይወራታል።
ከ11 ቀን በኋላም ዩጎዝላቪያ እጇን ለናዚ ትሰጥና በእነሱ ቁጥጥር ስር ትወድቃለች። ይሁን እንጂ ናዚዎች ሀገር ውስጥ ባሉት ተቃዋሚ ቡድኖች ከባድ የመቆጣጠር ችግር ያጋጥማቸዋል። ከተቃዋሚዎቹ ዋነኛው ቡድን ፓርቲዛን በመባል ይታወቃሉ። የ15 ዓመት ታዳጊ የነበረችው ሊፓ ራዲችና ቤተሰቦቿን ናዚዎች እስር ቤት ይከቷቸዋል። ምክንያቱም ከሊፓ ቤተሰቦች ውስጥ 3ቱ ሰዎች የፓርቲዛን አባል ስለነበሩ። ለ19 ቀን ከታሰሩ በኋላ በሃያኛው ቀን ላይ እንደሌላው ጊዜ እዛው እስር ቤት ውስጥ ተቀምጠው ሳለ ሳያስቡት የፓርቲዛን ቡድን አባላቶች እስር ቤት ውስጥ በድብቅ ይገቡና የሊፓን ቤተሰቦች በሙሉ ነጻ ያወጧቸዋል። ልክ ሊፓም ከቤተሰቦቿ ጋር ስትገባ የፓርቲዛን ቡድን ለሷና ለመላው ቤተሰቧ ያደረገው ነገር ስላስደስታትና ቡድኑም ለሰው ህይወት ቋሚ እንደሆነ ስትገነዘብ ወዲያውኑ የፓርቲዛኖችን ቡድን በአንድ ትቀላቀላለች። የተሰጣትም የሥራ ድርሻ በጦርነቱ መሃል የሚጎዱትን እንደ ነርስ ማስታመምና ማስመለጥ ነበር። ማታ ማታ ላይ ደግሞ ጠመንጇን ይዛ ናዚዎችን ትፋለማቸዋለች። በ1943 ላይም ሊፓ ገና 17 ዓመት ታዳጊ ያለች ጠንካራ ሰው ትሆንና የቡድን መሪ መሆን ትጀምራለች። በዛን ዓመት ላይም የተሰጣት ተልዕኮ ሴቶችንና ህፃናትን ከጦርነት ላይ በድብቅ ማስወጣት ነው። መጀመሪያ ላይ እነሱን እያስመለጠች ነበር። ነገር ግን አንድ ተራራ ጋር ሲደርሱ የናዚ ወታደሮች ከየት መጡ ሳይባሉ ሊፓና ተከታዮቿን በአራቱም አቅጣጫ ይከቧታል። ነገር ግን ሊፓ እጇን ለምትጠላው ቡድን ከምትሰጥ ብትሞት ስለምትመርጥ በያዘችው ጠመንጃ እስከቻለችው ድረስ ትተኩስባቸዋለች። ጥይቱ ግን ሲያልቅባት እጇን ከመስጠት ውጪ ሌላ አማራጭ አልነበራትም። እዛው አቅራቢያ የሚገኝ ከተማ ይወስዷትና እያሰቃዩ የቡድን አጋሮቿን ስምና ቦታ እንድትነግራቸው ይጠይቋታል። ነገር ግን ሊፓ የቡድኖቿን ሚስጥር ላለመስጠት ትወስናለች። በእሷም ተስፋ የቆረጡት የናዚ ወታደሮች ሊፓ ላይ የሞት ፍርድ ይፈርዱባታል። በዛኑ ቀን ላይም ወታደሮቹ ሊፓን ይዘው እዛው አካባቢ የሚገኝ የባቡር ጣቢያ ጋር ዛፍ ላይ ወስደው ጠረጴዛ ላይ እንድትወጣ ያደርጓታል። የምትሰቀልበትንም ገመድ አንገቷ ላይ ያደረጉ ሳለ ወታደሮች ለመጨረሻ ጊዜ እድል እንስጥሽና ከነገርሽን ህይወትሽን እንምሯለን ይሏታል። እሷ ግን አሁንም ቢሆን አሻፈረኝ ትላቸዋለች። በቦታው ላይም ካሜራማን የነበረ ሲሆን ይህንንም ያደረጉት ስትገደል ቀርጸው ፎቶዋን በመላው ሀገሪቱ አሰራጭተው የተቀሩትን የፓርቲዛን ወታደሮችን ለማስጨነቅ ነበር። ልክ ሊፓም ልትሰቀል ስትል ወደ ካሜራው ትዞርና እናንተ የምታሯሩጧቸው ሰዎች ጊዜው ሲደርስ ራሳቸውን ግልጽ ያደርጉና ድራሻቸውን ያጠፋቸዋል ትላቸዋለች። ከዛም በኋላ ሊፓን እዛው ሰቅለው ይገሏታል። ናዚዎችም የሊፓን ስቅላት አባዝተው ያሰራጩታል። ነገር ግን የፓርቲዛን ደጋፊዎችን ከማስፈራራት ይልቅ በተቃራኒው የእሷን ጀግንነት ተምሳሌት በማድረግ ጠንክረው መዋጋት ይጀምራሉ። በስተመጨረሻም ናዚዎችን ከሀገራቸው ያባሯቸዋል። ሊፓ ትሙት እንጂ በ1951 በዩጎዝላቪያ ታሪክ ውስጥ ሁለተኛው የሚሊታሪ ሽልማት ያበረክቱላታል። የሊፓም የመጨረሻ ፎቶ ይህንን ይመስላል። ውድ የቻናሌ ቤተሰቦች ቪዲዮ ከተመቻችሁ ላይክ እና ለዚህም ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። በተረፈ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።